የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ለዊሊያም ሳሊባ ሪካርድ የሆነ ዝውውር በማቅረብ ፍርሚያውን ለማግኘት በይፋ ለአርሰናል ጥያቄ እንደሚያቀርቡ በክረምቱ የዝውውር መስኮት ላይ እየተገለጸ ይገኛል። እንግዲህ አርሰናል በሳሊባ ጉዳይ አቋማቸው ግልጽ ነው። ግን ለተጫዋቹ ከገንዘብ በላይ የሆነ ነገር እንኳን ባይኖርም ግን ከዛ ከገንዘብ በላይ የሆነ ነገር እንኳን ከቀረበ ቢባል ያንን ነገር እንኳን ለመቀበል እና ተጫዋቹን ለመሸጥ ፍላጎት የላቸውም እየተባለ ነው። የሪያል ማድሪዱ ፕሬዝዳንት በተለይ የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የደርሶ መልስ መርሃ ግብር ላይ ዊሊያም ሳሊባ እንቅስቃሴ ካዩ በኋላ የተጫዋቹን አቅም የተጫዋቹን ክህሎት በቅርበት የገመገሙት ሲሆን በአጠቃላይ በተለይ ለሪያል ማድሪድ ተገቢ የሆነ ተጫዋች ነው ብለው እንደሚያምኑ እየተነገረ ይገኛል። ከሳሊባ ጋር በተያያዘ ተጫዋቹ በነጩ ማሊያ ለማየት እጅጉን የቋመጠ ግለሰብ መሆኑ ነው እንግዲህ ውስጣዊ እንዲሁም ለማድሪድ በጣም ቅርቡ የሆኑ ተብለው የሚጠሩ ሚዲያዎች በዋናነት ማርካን ጨምሮ ማለት ነው እየገለጹ የሚገኙት። ይህንን መረጃ ነው እየተቀባበሉ የሚገኙት አንዳንድ የስፔን የሚዲያ ተቋማት። እንግዲህ የተከላካይ መስመር ቀውስ የተጫዋቾች ጉዳት ያጋጠሙ የሚገኙ ሎስ ብላንኮቹ ይህንን ተከላካይ ወደ ክለባቸው ለማምጣት እንግዲህ ያላቸውን በሙሉ ያደርጋሉ ተብሎ ይገጠማል። ማድሪድ ተከላካይ መስመራቸው ላይ ለቀጣይ ውድድር ዘመን እንግዲህ መፍትሄ ማበጀት መቻል እንደሚኖርባቸው ያውቁታል። እጅጉን የሚያሳስብ አይነት የውድድር ዘመን እያሳለፉ ይገኛሉ በዚህ ውድድር ዓመት በተከላካይ ክፍሉ ምክንያት። ያ ደግሞ በክረምቱ ዋነኛ እቅዳቸው ዊሊያም ሳሊባ እንዲሆንና ተጫዋቹን በእጃቸው ለማስገባት መክፈል ያለባቸውን መስዋዕትነት ትልቅም ቢሆን ለመክፈል እንግዲህ ቁርጠኛ እንዲሆኑ ያደርጋቸዋል ነው እየተባለ የሚገኘው። እንግዲህ ሳሊባ ከዚህ በፊት ክለቡ ውስጥ በሰጠው አስተያየት በአርሰናል ቤት ትላልቅ ዋንጫዎችን ማሳካት እፈልጋለሁ ሲል አስተያየቱን ሰጥቷል። ከዚህ በፊት በተለይ ሳሊባ ለተጨማሪ 2 ዓመታት በኤምሬትስ የሚቆይ ውል አለው። በኤምሬትስ ተረጋግጦ እንደሚገኝ ማረጋገጫም ከዚህ በፊት የሰጠበት ሀሳብ እንዳለ ይታወቃል። ይህ ለአርሰናል ደጋፊዎች መልካም ዜና ሆኖ ሳለ መረሳት የሌለበት ወሳኝ ነጥብ ግን ተጫዋቹ አንስቷል። ዋንጫ ማሳካት እፈልጋለሁ የምትለውና በዚህ 2 ዓመት ጊዜ ውስጥ ወይም 2 ዓመት በማይሞላ ጊዜ ውስጥ ማለትም በቀጣይ 1 ዓመት እንደ ሌላው ቢቀር በቀጣይ ዓመት ድረስ በጣም ተጨባጭ የሆነ ዋንጫ ክብሮችን ማሳካት እንደሚፈልግና ያንን በክለቡ ማሳካት ካልቻለ ግን በአርሰናል ያለውን ኮንትራት ማራዘም የሚለው ጉዳይ ላይ ተጽዕኖ ሊያሳድርበት እንደሚችል ፍንጭ የሰጠበት ነው ሲሉ ትራንስፈር ኤክስፐርቶች ከዊሊያም ሳሊባ ንግግር ጋር በተያያዘ ማብራሪያ እየሰጡበት ይገኛሉ። እንግዲህ የ23 ዓመቱ ፈረንሳዊ ተከላካይ ዊሊያም ሳሊባ ለረዘም ላለ ጊዜ አርሰናል ቤት ያልተመለከትነውን አይነት የተከላካይ ስብዕና ክለቡ እንዲላበስ ብዙዎቹ ከሶል ካምቤል በኋላ አርሰናል ያገኘው እጅግ አስደናቂ ተከላካይ መስመር ተጫዋች እያሉ ሲያሞካሹት መቆየታቸው የሚታወቅ ጉዳይ ነው። አርሰናል ያለፉትን 2 ዓመታት ዋንጫን ለማሳካት ማንቸስተር ሲቲን ጥግ ድረስ እየተፎካከረ ብቸኛው ክለብ ነው፣ ምንም ጥያቄ የለውም። በተለይ ይህንን ዓመት ሳይጨምር ማለት ነው። ይህ ዓመት ተከታታይ 3ኛ ዓመት 2ኛ ደረጃን ይዘው የማጠናቀቅ እድላቸው ሰፊ ስለመሆኑ መመልከት ይቻላልና ትልቅ ሚናን ግን ይህ ፈረንሳዊ ተከላካይ ተወጥቷል። ዞሮ ዞሮ የአርሰናል የተከላካይ መስመር ጠንካራ እንዲሆን በማድረግ ላይ ይህ ተጫዋቹ ወሳኙ ሚና እየተጫወተ ይገኛል። የአርሰናል ደጋፊዎች ተጫዋቹ በክለባቸው እንዲቆይ ምኞት አላቸው። ምኞት ብቻ ግን ያ ተጫዋች አያቆይም፣ ዋንጫ ያስፈልጋል። ታዲያ ራሱ ተጫዋቹ በክለቡ ደስተኛ መሆንን መቆየት እንደሚፈልግ መናገሩ የአርሰናል ደጋፊዎችን ያረጋጋ ጉዳይ ቢሆንም ክለቡ ግን ማድሪድ ነው። በየትኛውም የዝውውር መስኮት ላይ ምንም ነገር እንዲከሰት ማድረግ የሚችል አቅም ያለው ክለብ መሆኑን መዘንጋት መቻል የለብንም። እንደሚታወቀው መድፈኞቹ ሳሊባን ለማቆየት የክለቡ ውድ ከፋይ የሚሆንበትን አዲስ ኮንትራት ለማቅረብ ዝግጅታቸውን እያጠናቀቁ ይገኛሉ ቢባልም ተጫዋቹ ግን ቀደም ብዬ እንዳልኩት ነው ቢያንስ በቀጣዮቹ 1 ዓመታት ክለቡ ምን ያህል ዋንጫ ለማሳካት ዝግጁ ነው የሚለውን ነገር ካየ ከገመገመ በኋላ ውሳኔዎችን ይወስናል ተብሎ ነው የሚገመተው። ተጫዋቹ የሚቀርብለትን ውል ለማደስ አይቻልም። በሚቀርቡ ጊዜያቶች ላይ በቡድኑ ውስጥ ዋንጫ ለማሳካት ጥረት ያደርጋሉ የተባለው በዝውውር መስኮቶች ላይ ግን ቀደም ብዬ እንዳልኩት ነው ክለቡ ሪያል ማድሪድ እንደመሆኑ መጠን ምንም ነገር እንዲከሰት ማድረግ የሚችል ክለብ ከመሆኑ ጋር በተያያዘ ብዙዎች የዊሊያም ሳሊባ እንቅስቃሴ ሚና በዝውውር መስኮት ላይ የሚኖረው እንግዲህ እንቅስቃሴ ምን ይሆናል የሚለው ጉዳይ በቀጣይ ሀሳብ እየሰጡበት እንዲሁም ደግሞ በጉጉት እንዲጠበቅ ያስገደደ ነጥብ ነው ተብሏል። ፍሎሬንቲኖ ፔሬዝ ደግሞ ተጫዋቹ መዳረሻው በዋናነት በተለይ ሪያል ማድሪድ እንዲሆን በማድረግ ሂደት ላይ ትልቅ አስተዋጽኦ ያበረክታሉ ተብሎ እየተገለጸ ይገኛል።